ፍትህ ፍትህ አትበሉ። ፍትህ ለአርሲ አትበሉ። በቃ አትበሉ። ፍትህ የምትሉት ለማን ነው? ለማን ነው? ማን ነው የሚሰማው? ለየትኛው? ለመንግስት ነው? ለማን ነው ፍትህ የምትሉት? ፍትህ የሚባል ነገር የለም። ፍትህ የሚባል ነገር የለም። በኮሜንቱ ላይ ፕሮፋይል ያደርጋችሁ በየቦታው እያለቀሳችሁ ሀዘን ለብሳችሁ አታርጉ። በቃ አታርጉ። ሚዲያ ላይ ምንም አያደርግልም። ፍትህ የሚሰጠን አንድ ብቻ ነው፣ አንድና አንድ፣ እሱም ጌታ ነው ፍትህ የሚሰጠን። ቆጣን አንሳልን ብለን የምር ከልባችን እናልቅስ። እሱ ፊት ሻማ አብርተን እንለምነው። ድንግል ማርያምን አማልጅን እባክሽን ይቅር ይለን ዘንድ ለምኝልን ብለን እንላምን። በቃ እናልቅስ፣ እንለምን፣ በቃ እንማለደው እባካችሁ። በቃ ምንም አናረግም። ፍትህ ፍትህ ባለ ቁጥር ጠላት ጀብዱውን እየተሰማው ነው። ፍትህ ስንል ለማን ነው? ለየትኛው ነው? ለውጭ ሀገር ነው? ለየትኛው ፕሬዝዳንት ነው ፍትህ የምንለው? እንለፈልፋለን። ከአንድ ወር በኋላ አንድ ወር የማይቆም አንድ ሳምንት በኋላ በቃ አበቃ። ነገም ዛሬም ነገም ከነገ ወዲያም የእኛን ጓዳ አንኳኩቶ መስቀል ማህተብ ስላረግን ብቻ መገደላችን አይቀርም። የሞቱት ታድሏል፣ ሰማዕትነታቸውን ተቀብሏል። ከዚህ ጨምላቃ ከሆነች ከተጨማለቀች ኃጢአት ከበዛባት ምድር ላይ ተላቀው ሄዷል። መንግስተ ሰማያት ይወርሳሉ እነሱ። እኛስ ግን የት ነው የምንገባው? እነዛ ቤተሰቦቻቸው የሞቱባት ልጆቿ የሞቱባት እናታቸው የሞቱባት ልጆች፣ አባታቸው የሞቱባት ልጆች፣ ቤታቸው ንብረታቸው ወደመ። ቤተክርስቲያን የሚያክል ነገር የወደመ ሰው ሀገር ላይ እንደሌለ ነገር ጽላት ይዞ እየዞሩ ከቤተክርስቲያን ምእመናን እንደዛ ከበረሃ ወደ በረሃ እየተሰደዱ ያሉት ሰው እንደሌለ ነገር። ፍትህ ለአርሲ ፍትህ ለአርሲ ብዙ ጊዜ ተብሏል። በቃ ለማንም አይሰማንም።